ዳዊትን የፈለጉት ባንድ ምክንያት ይሄ ሰውዬ እንደተቀባ ሰሙ። የጦርነቱ ምክንያት ምንድነው ከተባለ የዳዊት ቅባት ስላልተቀባ እስከዛች ሰዓት ድረስ ማንም ፊሊስጤማዊ ዳዊትን ሊገሉ አልፈለገም። አሁን አንድ ነገር ግን ይሄ ሰውዬ ተቀብቷል አሉ። ብዙ ጊዜ መንፈሳዊ ጦርነቶች ከምን እንደሚጀምሩ ታውቃላችሁ? ስለናንተ ከተሰማው ወሬ ነው የሚጀምረው። አስቡ፣ ዳዊት ሲቀባው ስፍራ ላይ አልነበሩ እና የተቀባው ደግሞ አሉ በየት ነው? ለእስራኤል ንጉስ እንዲሆን። አስቡ፣ ለፊሊስጤም አይደለም የተቀባው፣ ለእስራኤል ሰው የሚያዋጋቸው ምክንያት የለም። ነገር ግን አንድ ነገር ገብቶ ይሄ ሰውዬ ከተቀባ እኛም ምን አንልም አንተርፍም። ሰው የጦርነቱ ምክንያት ምንድነው? የዳዊት ቅባት። ብዙ ጊዜ ላይፋችሁ ላይ መንፈሳዊ ጦርነት መቼ እንደሚጀምር ታውቃላችሁ? ስለናንተ የሆነ ነገር ሲሰማ። የሆነ አንድ የተቀባ እግዚአብሔር ሰው መጥቶ ሚሊዮነር ስትሆኑ ያለው ብሏችኋል። ልክ ያ የተሰማ ሰዓት ነው የፋይናንስ ጦርነት የሚጀምረው። የሆነ አንድ እግዚአብሔር ሰው መጥቶ ቅባት አይቻለሁ ስታገለግሉ አይቻለሁ ብሎ ነግሯችኋል። ያንን ሰምተው ነው እየተዋጓቸው ያሉት። ሰው ለውጊያ ምንድነው እየጠበቁ ያሉት ከተባለው እስኪ ሰሙ ነው እየጠበቁ ያሉት። በቅባት ምሪቷን የሚያናውጡ ሰዎች ነው ያሉ። አሜን። በኃይል ተቀብተው አሜን አሜን ምሪቷ የምትጠባቸው ሰዎች ያሉ አይረሰብ